ፍቅሬን ገደል ከተትሽው አንቺ ነሽ ሰው አይደለም ንጹህ ሰው አብርሃም በጣም ራስ ወዳድ ነህ ራስህ ያበላሸውን ህይወት ለማስተካከል የፍቅር ህይወትን ምስቅልቅል ነው አጣው እኔና አብርሃም ወደ ድሮ ተመልሰናል በቃ እኔና እሱ ጋር ያለውን እኔና እሱ ብቻ ነው የምናውቀው ለምን ያው ሁሉ ነገር ሆነ እንዴት መመለስ ፈልገች እያልኩኝ ብዙዎቻችንን ያው ጥያቄ ነበረን ማለት ነውና እንዴት ነው ወደ ድሮ ፍቅረኛዋ ተመልሳ ላስመስል ስትለው ያ ፍቅረኛዋ ምን ሊል ይችላል ፏድ ማለት ነው ከዚህ በላይ ይሄ ነገር መቀጠል የለበትም እና ነገሩ በቃ የሌለ በከነፈበት ሰዓት ቢያንስ እኔ ስመጣ ከባለፈው ታሪክ ተነስታ እልህ ይዟት ከኔ በቃ ወሰርኩባት ብላ መታንት እንድትል ነው የፈለኩት እኔ ማለት ነው ግን እሷ ተመለሳችሁ ወደ ድሮ ፍቅረኛ ምናምን ብላ ነገሩን እኔ እንዳላሰብኩት ነው የቀለበሰችው ስለዚህ አንዳንድ ኦዲየንሶችም እሷም እስካሁን የሚያስቡት ነገር ምንድነው እኔና አብርሃም ወደ ድሮ ተመልሰናል በቃ እኔና እሱ ጋር ያለውን እኔና እሱ ብቻ ነው የምናውቀው ቆና እሱ ሲመጣ በደንብ እናወራዋለን ማለት ያለ በዚህ አጋጣሚ እኔ ቤተሰቦች ልነግራችሁ የምፈልገው ነገር ምንድነው ፍቅር በጣም የዋህናት ለምን ብትሉኝ እስከ ዛሬ እንግዲህ የሁሉ ነገር ሲፈጠር የነበረው ማለት እሷ አብርሽና ሩታ አስታርቃለሁ ብላ የራሷን ፍቅር ወይም ደግሞ ፏድ ጋር ተጋጭታለች ማለት ነው የራሷን ፍቅር አደጋ ውስጥ የከተተች የመጀመሪያ ልጅ ናት እኔ ለምን ብትሉኝ እኔ ይኸውላችሁ ሁላችሁ እዚህ ጋር ብዙ ሰዎች እንትን የምትሏላችሁ ለምንድነው ፍቅር ላይ የምታዳለው ምናምን በቃ አስተሳሰቧ ነው ገብቷችሁ አይደል የሆነ ነገሮች የምትረዳባቸው መንገዶች ከሌሎች ሴቶች ለየት ያደርጋታልና ከዛ አንፃር ነው ፍቅር እኔ በጣም ያስገረመኝ ነገር ምንድነው እኔ ማለት በቃ አልጠበቅኩም ለምንድነው ይሄን ያህል አብርሽን ማለት ከአብርሽ ጋር መሆን የፈለገችበት ምክንያት ለምንድነው የሚል ብዙ ጊዜ በየቪዲዮቼ ጥያቄ አነሳ ነበር ለምን ያው ሁሉ ነገር ሆነ እንዴት መመለስ ፈልገች እያልኩኝ ብዙዎቻችንን ያው ጥያቄ ነበረን ማለት ነውና ያ ጥያቄያችን ዛሬ ተመልሶልናል መልሷ እንግዲህ ሰምታችኋል ይሄን ሁሉ ነገር ሳደርገው የነበረው ሩታ ተናዳ እንድትመለስ ነበር ግን ደግሞ እሷ በሌላ መልኩ አስባ ከድሮ ፍቅረኛው ጋር መጣ ብላ ይባስ ነገሩን አባባሰችው ነው ያለች በዚህ ልክ ፍቅር ማሰብሽ በጣም የሚገርም ነው ከመጀመሪያ እስከ መጨረሻ ያለውን ነገር ከሱ ጋር ተጋግዣ አወራለሁ ያው እሱም ሲያወራ ትንሽ ታምናላችሁ ብዬ አስባለሁ ማመን አለማመናችሁ ሳይሆን ዋና ከኔ መውጣቱ ነው ሰላም ነው እንዴት ነህ አለሽ አለ ዛሬ ደግሞ ምርጥ የ12 ያክል ተማሪ መስላም አልመጣችም በሸሚዝ በምናምን ዳንሽ ሻንታ አስለቃሽ ልበልክ ጥቁር ለብሰመጣ ፍቅር ደግሞ ማለት ነው ትንሽ እንትን ሲሉልሽ ሲከፋፈሉት መንገድ ባይሆን አለባበሳችን እንዴት እንደገጠመ ታውቂያለሽ እኔ ከስር ነጭ አንቺ ከላይ ነጭ ክሪስ ክሮስ ኤክስ የምር እንደዛ ነው የሚመስለው ግን እንኳን አመጣው በልብሱ እንደማመካኝታ እንኳን ወደ ነጥብ ይመጣልኝ ለዛሬ ለአዋራክ የመጣው ወደ ቀልድ ምናምን እንተንዳትልኝ እኔ እናንተ ምንድነው ያልካው አረባኝ ፍቅር ሌላ ነገር አታወሪ እኔ ምንም አላልኩኝ ፋሚሊዎቼ አለባበሳችን እንዲና እንዲ ነው በቃ ምንም ሌላ ትርጉም የለውም እሺ ለማንኛውም እሺ ሰሞኑ እየተፈጠሩ ያሉ ነገሮች እንዳሉ ሆነው ግን ነገራቶች እያመሩበት ያለው መንገድ ምንም አልወደድኩም ፍቅር በቃ ያው ሰላም ስትለኝ ጀምሮ ማለት ነው የሆነ ጥሩ ነገር እንደማታወራ እየገባኝ ነበር አይ ጥሩ ነገር ምናምን አይደለም አሁን ለመጨቃጨቅ ምናምን ሳይሆን ያለውን ነገር ለቤተሰብ አስረድቶ ነገሩን ወደ ሰላም መመለስ በመንችልበት እንትን መመለስ ነው እሺ ምን ላግዝሽ ሊለኝ ነው ኧረ በእግዚአብሔር በስተክክል እንትን በል እንዴ ሰው ኮስተር ብሎ ሳራ ኮስተር ብላ አሁንም እኮ ሰላም ነኝ ፍቅር ምን ይችላል እኔ ካንቺ ጋር በቃ ግዴታ ተኮሳተሪ ማውራት አለብኝ እንዴ እሺ አይ ከመጀመሪያ ጀምሮ ያው መልስ አልሰጠንም ስለኔና ስላንተም ሆነ ስለዚህ ባለፈው ስላልሽኝ ነገር ልታወሪ ባልሆነ ሚዲያ ላይ ወጥተሻው አይደል አጠገቢ ሆና ነገሮችን ስታጥናናኝ እንደገና ደግሞ እንዳይደብረኝ ባይዘዌ እሷ ባትኖር ሞር ይደብረኝ ነበር ግልጹን ለመናገር ማለት ነው ለምን ብቻዬን ስለምቀር ማለት ነውና እሷ ግን መኖሯ ነገሮችን በቃ ፊል እንዳላረጋቸው አድርጎኛል እንዳይሰማኝ አድርጎኛልና በቃ አስተሳሰባችሁን አስተካክሉ ለማለት ፈልጌ ነው ግን ባይዘዌ ፋሚሊዎች አንድ ነገር መናገር ፈልጋለሁ ፍቅር አሁን ይሄንን ነገር ለኔ መናገሩም ለሚዲያ መናገሩም አግባብ ነው ብዬ አላስብም ከዛ ይልቅ እሺ አንቺ ጎበዝ ነሽ ሩታንም ፏድንም ጠርተሻቸው ምናልባት አላቅም ጠርተሻቸዋል
ምን ነው ለምፈለክ ነው የፈለኩበት ምክንያት ምን መሰላችሁ? ለኔ ይሄ መናገሩ ምንም ጥቅም የለውም፣ ግን ሁለታቸውን ጠርታ እዚህ ጋር ያለውን ነገር ትንገራቸው። በቃ ምናልባት እነሱ ላይ አሁንም የፈጠረባቸው ነገር ስላለ ማለት ነው ያለውን ነገር ማለት ምን ነግራቸው። አሁን ለምሳሌ እኔ ጠርቻቸዋለሁ እኮ ምንም አይነት ግንኙነት እንደሌለን ለኔ ከመንገር ይልቅ ለነሱ መንገሩ ይሻላል ነው እኮ። አሁን ለምሳሌ ምንድነው አንድ ላይ እንድንነግራቸው ፈልጌ ነው የጠራው አንተን ማለት ነው። ፍቅር እኔ አንድ ነገር ልንገርሽ አይደል፣ ትናንትና እንደዛ ሆነ ሄዳ ማታም ሳናወራ ምናምን ያደር ነው። አንቺ ግን ሴት ስለሆንሽ ነገሮችን ልትረዳ ትችላለሽ። እናንተ እኮ የልጅ ጨዋታ ነው ይመስላል፣ አንድ ቤት እየኖራችሁ የማይመስል ነገር ነው። ስለዚህ ያው ልክ አሁን ለምሳሌ አንድ ላይ ለቤተሰብ አስረድተን ለቤተሰብ እንዳስረዳ ነው ደግሞ ለፉም ለሩታም እንድናስረዳ ነው። ፍቅር አሁን እዚህ ጋር ማለት ነው አሁን እኔና ሩታን ብቻ ሰላም አድርገሽ ምናምን እንድትሸሽ ወይንም ከኔ እንድትሄጂ ሳይሆን የኔ ፍላጎት ፍቅር ባይዘበይ ከኔ ጋር በሆነችበት ሰዓቶች ብዙ ነገር እሷም ህይወቷ ላይ እንትን ያለችው ነገር አለ። ዋጋ ከፍላ ነው ለኔ ከጎን እየሆነች የነበረው ማለት ነውና ይቅርታ አድርጉልኝና ቤተሰቦች እዚህ ጋር መናገሩን ፈልገው ነገር አብርሽ እንዴት ይሄን ነገር ፈለግከው ማለት መቼም ይሄን ነገር አሁን አውርተውበት ነው አይደል? ቤተሰቦች በቃ እኔ ከጎን ልሆንና ስትቀና ሩታ ትመለሳለች ብላ ፍቅር ለአብርሽ ነግረዋለች አይደል? ግን ደግሞ አብርሽ ለምን ትስማማለህ? አሁን ፍቅር ምናልባት የዋህ ነች እና ደግሞ ያው ድሮ ጓደኛ ስለነበራችሁ አብራችሁ ስትሰሩ ስለነበራችሁ ማለት እንኳን የሚያውቁት ሰው የማያውቁት ሰው እንኳን ሲጎዳ ወይም ደግሞ ሲቸገር ማየት በጣም የሚያስጠላውና እሷ አሁን ምን መሰላችሁ አንዳንድ ሰው አብሮ እየኖረ በፍቅር የሆነ ሰዓት ተጣልቶ ግን ምንድነው የሚያስታውሰው ያቺ የተጣላው ወይም ደግሞ መልካም ነገር ሲያደርግለት ጥሩ ነገር ሲያደርግለት የነበረውን ሰው ተሳስቶ አንድ ስድብ ስለተሳደበ በዛ ስድብ የሚቀየም ሰው አለና አብዛኞቻችን ነው ምንድነው ከመልካም ነገር ይልቅ አንድ መጥፎ ነገሩን ነው የምናስታውስ መልካም ከተደረገልን ይልቅ አንድ መጥፎ ነገሮች ነው የምናስታውስና ፍቅር ግን ያደረገችው ምንድነው በቃ ማለት ሁላችንም እናውቃለን አይደል? በፍቅር ጉዳይ ምን እንደተደረገ ማለት የተፈጠረውን ነገር እናውቃለን። ግን እሷ መልካም ማለት ጥሩ ጊዜያቶችን አብረን አሳልፈናል በማለት ኖርማል እንደ ጓደኛ ከጎኑ ሆና ችግሩን ተካፍላ ወደ ማለት ከችግሩ ልትወጣው ነው እሷ ሐሳቧ። ግን ደግሞ በዛ መካከል ምን አለ ይቺ ልጅ ሲንግል ብትሆኑ ማለትም ፍቅረኛ ባይኖራት ጓደኛ ባይኖራት ችግር የለውም ምንም የሚፈጠር ነገር ስለሌለ በቤተሰብ ቢሆን ቤተሰብ ደግሞ ይሄን ነገር እንትን ማለት ይችላል ማለት ማስረዳት ይችላል ለቤተሰቦች። ግን ደግሞ ፍቅረኛ አላት እንዴት ነው ወደ ድሮ ፍቅረኛዋ ተመልሳ ላስመስል ስትለው ያ ፍቅረኛ ምን ሊል ይችላል ፏድ ማለት ነው። ስለዚህ አሁን በዛ ሰዓት እንዴት ነው መቼም የምር ፏድ እንኳን ቢፈቅድ ኦኬ እነሱ እንዲታረቁ ስለምትፈልጊ ነው ኦኬ አብራችሁ እንደሆናችሁ አስመስሉ አብሮ እንኳን ቪዲዮ እንዲሰሩ አይፈልግም። ለምን የድሮይቱ ስለሆነች ደስ የሚል ስሜት ስለሚሰማው እና ምን ላችሁ ፈልጌ ነው አብርሽ አንተ እንዴት አስቻለ ፍቅር ማለት ምን ያህል እንደተጎዳች ታውቃለህ? እንዴት ትዳሯን አደጋ ላይ ወይም ደግሞ ፍቅሯን አደጋ ላይ አድርጋ እንዴት አብሬ ልሆንና ላስመልስ ማለት ከሩታ ጋር ላስታርቃችሁ እንዴት እንደዚህ ትል እንዴት እሺ ትላለህ? ይሄ እኔ አንደኛ ጥያቄ ነው። ለምን ብትሉኝ ይሄን ሁሉ እንዲፈጠር ያደረገው ከመጀመሪያው ነው አብርሽ ነው አይደል ቤተሰቦች? ምክንያቱም እንዴት ነው ከጽጌ ጋር እየተላላጠ ከዛ በኋላ ጽጌ ቡታጅራ ሄደች። እንዴት ቡታጅራ ትሄዳለች? ስትመጣም እኮ በቃ በቪዲዮ መቀበል አልነበረበትም። ስለዚህ ከመጀመሪያው የፍቅር ጥፋት ስላልሆነ እሷ በመሃል ገብታ ትዳሯን አደጋ ላይ እንድታረግ ወይም ደግሞ ፍቅሯን አደጋ ላይ እንድታረግ ማድረግ በጣም ትልቅ ስህተት ነው። ፍቅር በዚሁ አጋጣሚ ደጋግሜ ልነግርሽ የምፈልገው ነገር በቃ በጣም አስተዋይና ብዙዎቻችን ካንቺ የምንማረው ብዙ ነገር አለ። ያው እንዳሰባችሁት አይሆንም። የኔም እንግዲህ ፍቅር ምን እንደሆነ አላውቅም። ስለኔ ዛሬ ለማውራት አይዲያውም አልነበረኝም። አሁን አብርሃም አነሳው እንጂ ግን እኔ እና እሱ ጭራሽ ላስረዳውን ብፈልግ ኖርማል ከቪዲዮ ውጪ ላስረዳው ብዙ ሞክሬያለሁ። በቴክስቶች በቮይስ እያስቀመጥኩለት ብዙ አስረድቻለሁ። ግን እሱ ሊቀበለኝ ፍቃደኛ አልነበረም። ኖርማል እንደዚህ ፊት ለፊት ግልጹን ባልነግረው እናገራለሁ ማለት ቪዲዮም ላይ እኮ ከመጀመሪያው ጀምሮ ቪዲዮ ላይ መጨረሻውን ሳታዩ መልስ አትስጡ፣ ኮሜንት እንዳትሰጡ መጨረሻውን ሳታዩ እያልኩኝ ነበርና በዚህ ጉዳይ በነገራችን ላይ ፍቅር በየቪዲዮ በተደጋጋሚ የምትናገራቸው ነገሮች ናት። መጨረሻውን ሳታዩ ኮሜንት የምትሰጡ ሰዎች እባካችሁ ምናምን እያለች ነበር። ግን እዚህ ጋር ፍቅር የተሳሳተችው አንድ ነገር አለ። ፍቅር ትክክል ናት ካለ ትክክል ናት ማለት ትክክል ጥሩ ነገር ስታደርግ ጥሩ ነው ትክክል ናት እንላለን። ስህተት ከስራሽ ደግሞ ስህተት ናት አይደለ? እዚህ ምድር ላይ ሰው ሆኖ የማይሳሳት የለም አይደለ? ቤተሰቦች የተሳሳተችበት መንገድ ምንድነው? አንደኛ በፍቅር ዓለም ስትኖሩ ማለት
ፍቅረኛሞች ስትሆኑ ነገሮችን ማለት በመካከላችሁ ችግር የሚፈጥር ከሆነ ነገሮችን በራሳችሁ መወሰን ትልቅ ስህተት ነው በመጀመሪያ ደረጃ ማለት ነው። ለምን ብትሉኝ አሁን ፍቅር ያደረገችው ነገር ትክክል አይደለም። መጀመሪያ ማድረግ የነበረባት ከአብርሽ ጋር እንደዚህ ተፈጥሯል እና ለምን አናስመስልም ማለት ያው ጀስት ለቪዲዮ ሊሆን ይችላል። ቪዲዮ ለኦዲየንስም ጀስት እንደ ፕራንክ ቢሆንም ግን ደግሞ ያደረጋችሁት ነገር መጨረሻ ላይ ሰላም ሲሆን ማለት ሩታን እንድትመለስ ማድረግ እንደፈለጋችሁ ወይም ደግሞ ሩታ እንድትመለስ ነው ዋና አላማችሁ እንደሆነ ስትነግሩ ለኛ ኦኬ። ግን ደግሞ በዚህ መካከል ምን አለ መሰላችሁ ፉአድ ጋር ችግር ተፈጠረ ማለት ነው። ለምን እንዴት ነው አሁን ፍቅር በምን መንገድ አስቦ ነው ስተት ናት ያልኳችሁ እዚህ ጋር በምን መንገድ አስቦ ነው ከድሮ ፍቅረኛዋ ጋር ከአብርሽ ጋር ተመልሳ እንዴ ከዛ ቪዲዮ ሰራችና ቆይ ላስረዳ አይደለም እኮ አሁን ፍቅር ያደረገችው ምንድነው ለምሳሌ የሆነን ሰው ከገደላችሁት በኋላ እንዴት ላድነው ይባላል አይደል እንዴ ቤተሰቦች ማለት የፈለኩት ምንድነው መጀመሪያ ከአብርሽ ጋር ቪዲዮ ሲሰራ ፉአድን ማጣት ማጣት እንደማይቀር ማሰብ ነበረባት። ይሄ ትልቅ ስህተቷ ነው። ይሄ ማረጓ ተገቢ አይደለም። አንድ ላይ ነው የመጡት። አንድ ላይ ነበር የሚጠራዋቸው ብቻ ለብቻ ነበር ግን አንድ ላይ ከመጡልኝ እንደውም ስራዬን ያቀሉልኛል ብቻ ለብቻ ከማስረዳቸው ነገር አስሪ ከምደጋግም አጠቃልዬ ለነሱ ለሁለቱም አብራራላቸዋለሁ እና እሺ እንዴት ናችሁ? ብቻ ለብቻ ስለጠራዋችሁ አንድ ላይ ስመጡ ትንሽ አስደነገጣችሁኝና ተገናኝተን እዛው ጋር ብቻ ለብቻ ታውሪኝ ከፈለግሽ እኔ ነኝ። አይ ችግር የለም ለኔማ አሪፍ ሆነልኝ አንድ ላይ እናንተ ማግኘቴ። ያው ሩታ ለትላንቱ ነገር በጣም ይቅርታ። ዛሬ እንግዲህ ሁለታችሁንም ላወራበት የፈለኩት የጋራ ሀሳብ ስላለን ነው። ብቻ ለብቻ ነበር የጠራችሁ ግን አንድ ላይ ስለመጣችሁ በጣም ደስ ብሎኛል። ያው ከመጀመሪያ ጀምሮ ስታዩት የነበረው ነገር ስታዩትም ስትሰሙትም የነበረው ነገር በአጠቃላይ ውሸት ነው። ለሩታ ላስረዳሽ መጀመሪያ ከየትኛው ልጀምርልሽ መሰለሽ? ካንቺና ከአብርሃም ጥል ልጀምርልሽና ከእናንተ ጥል ስትጀምር ብዙ ሰው ነበረ መሀላችሁ ሊያስታርቃችሁ የሚሞክር ርቀታችሁንም ሊያሰፋ የሚፈልግ ብዙ አይነት ሰዎች ነበሩ በመሀላችሁ እና የሁለታችሁ ነገር በቃ እየተገባደደ ባለ ሰዓት ነው እኔ የመጣሁት እና እኔ የመጣሁት ደግሞ አንቺ የተረዳሽው አረዳድ የድሮ ፍቅረኛው ስለሆንኩኝ ፍቅራችን እንደተመለሰ ነው ያሰብሽው። አንድ ያጠቃልዬ ልጠይቅሽና በዛውም ልንገርሽና ማውራት የምትፈልጊውና መመለስ የምትፈልጊው መጠየቅ የምትፈልጊውና አጠቃለሽ ትነግሪኛለሽ። እኔ የማይመለከተኝ ከሆነ አይ ወደ አንተ መጣልሃለሁ። ብቻ ለብቻ ነበር የጠራኋችሁና አንዴ እሷን ላውራና እሷን ማውራት ነገር ባይዘው ይመለከታል። ስማኝ እንዴ ይሄን ነገር ለሩታ ማስረዳቱ ምንድነው እስካሁን የተፈጠረው ነገር በሙሉ ውሸት ነው የሚለው ነገር ለሩታ ትልቅ ነገር ነው። ለምን አብርሽ በሷ ላይ ነገሮችን ማለት የሆነ መደረግ ፈልጎ እንዳልሆነ ወይም ደግሞ ወደ ድሮ ፍቅረኛው መመለስ ፈልጎ እንዳልሆነ እንድታቅ አንድ ነገር ይዳታል። ከዛ በመቀጠል ደግሞ ይሄ ነገር ያው ለፉአድ በጣም ከባድና ፉአድ ምንም በማይጠቅመው ጉዳይ ፍቅሩን ሊያጣ ጫፍ ላይ መድረሱ በጣም የሚያሳዝን ዜና ነው። ምክንያቱም ለፉአድ ይሄ ምንም የሚጠቅመው ነገር የለም ምንም ማለት ነው አይደለ ቤተሰቦች? ፍቅር ምንም የምትጠቀመው ነገር የለም። ግን ጀስት ፍቅርን ማለት ሁለት ፍቅረኛሞችን መለስኩ በሚለው በማይሆን አስተሳሰብ በማይሆን መንገድ ሄዳ ነው ይሄን ነገር እንዲፈጠር ያደረገችውና ፉአድ በዚህ አጋጣሚ በጣም የሚያሳዝንበት ሁኔታ ላይ ነው ያለ። እዚህ ጋር ከባድ ነው ቤተሰቦች። ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ፍቅሬን ገደል የከተትሽው አንቺ ነሽ። ሰው አይደለሁም ንጹህ ሰው ነኝ ልትይኝ የጠራሽኝ። በቃ አመሰግናለሁ። በቃ ንጹህ ሰው ነኝ ልትይኝ። እሺ አመሰግናለሁ። እሺ እሄዳለሁ። በቃ ሂድ መሄድ ትችላለህ። ህመሜም ህመምሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ሞቴም ሞት ላይ መስልሽ ስናገር ማምን ከሆነ እንደገና ደግሞ ወይ የለመንኩት
ወይ ደግሞ ሌላ ነገር እያሳየሁት ከሆነ መስሉት ከሆነ አላውቅም። ግን እኔ ከኔ ያለውን ነገር ለማስወጣት ነው ሩታ እንዲያስጨርሽ ደረጃ ምናምን። በነገራችን ላይ በዚህ አጋጣሚ ቤተሰቦች የፉአድና የፍቅር ማለት ትዳራቸው መፍረስ ተጠያቂ አብርሃም ነው። ለምን ብትሉኝ አብርሃም የምር ማለት ነው በጣም ራስ ወዳድ ነው። አንተ ያፈረስከውን ትዳር ምን አድርጋ ነው ፍቅር እንድትመልሰው መጀመሪያ ሐሳብ ያው የነሱን ህይወት በጠበጥኩ። ይሄ በጣም ትልቅ ስህተት ነው። በጣም ማለት ነው ቤተሰቦች በጣም ምናምን ፊት ቆመሽ ላስተካክል ሞክሬያለሁ ምናምን ብለሽ ለማውራትም አትሞክሪ። ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽው አይደለም ይሄን ነገር ልታረግ የምትችይው። በታሪክ ሊሆን አይችልም። ቢኮዝ እያወራሽው የነበረው ነገር ጭራሽ ውሸት ኦር ድራማ ሊሆን አይችልም። ገባሽ አይደለ? የምትፈልጊው ነገር ነው እያደረግሽ የነበረው። ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም። ቢኮዝ ሰው ስለሆነ ገባሽ? ሰው ስለሆነ እንደዛ ሊያደርግ አይችልም። አንቺ ከመጀመሩ የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ላቃና ነው የሚለው? ሊሆን አይችልም። ይኸውልሽ ይሄንን ራስሽን ንጹህ ለማድረግ ወይም ደግሞ ኦዲየንስን ፊት something የፈለግሽው ሰው ፊት ንጹህ ሆነሽ ለመታየት ያረክሽው ነገር ያለ ነገር ከሆነ ችግር የለውም። ያንቺን ንጽህና ራስሽ እወቂው፣ ለሌላው ተዩ፣ የራስሽን ህይወት ኑሪ። የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንክ ዩ ሶ ማች። የኔን ነገር ግን ለኔ ተይልኝ። አመሰግናለሁ። እንዴ የኔ ሳታደምጪኝ ወይ ፈጣሪ ነገራቶች በጣም ነው የሚያዝ ሩታ ስለተናገረችው ነገር ምንም ብሎ መናገር እንዳለብኝ አላውቅም። ለምን ብትሉኝ ሩታም ትክክል ናት ያለችው። ከአንድም ሁለቴ ያደረጉት ነገር አብርሃምና ፍቅር ተገቢ አይደለም። እንደ እውነታው ከሆነ ፍቅር ለማስታረቅ ነው ያለችው ነገር ያው ሁላችንም ትንሽ ጥሩ ነገር ቢሰማንም ግን ደግሞ ጥያቄ የሚያስነሳ ነገሮች ብዙ ነገሮች ይተፈጠራሉ። ከዛ በፊት ግን ልነግራችሁ የምፈልገው ነገር አብርሃም በጣም ራስ ወዳድ ነህ። ራስ ያበላሸውን ህይወት ለማስተካከል የፍቅር ህይወትን ምስቅልቅል ነው አጣው። የምር ስነግራችሁ ማለት ነው ቤተሰቦችና ከዛ በመቀጠል ደግሞ ለምንድነው ሩታ ትክክል ናት ያልኩኝ? በጣም ብዙ ጊዜ ተናግራለች። ለምን ይሄን ማድረግ አስፈለገ ምናምን ብላ አይደል ቤተሰቦች? ሁላችሁም ቪዲዮ ተመልሳችሁ ማየት ትችላላችሁ። የምር ስነግራችሁ ማለት ነው። እና ሩታ አሁን ምናልባት ወስና ሊሆን ይችላል ይሄ ነገር እንዲስተካከል። ከዛ ውጭ ደግሞ ፍቅር ይሄን ነገር እኔ የነሱን ህይወት ለመመለስ ነው ካለች ጀስት ከአብርሽ ጋር ኖርማል ቪዲዮ መስራት ትችል ነበር እንጂ ከዛ ውጭ ይሄ እስኪ ቆይ አሁን የምር እዚህ ጋር ሩታ ትክክል ናት ቤተሰቦች። ለምን ብትሉኝ የምር አሁን ይኸው በደንብ እያሰብኩት መጥቶ ቪዲዮውን ማለት ነው። እዚህ ጋር ፍቅር የተናገረችው አብርሽና ሩታ እንዲመለሱ ነው እንጂ ሌላ ነገር የለኝም ነው ያለችው አይደለ? ግን ለምን እነሱን ለማስታረቅ ከሆነ የድሮ የስንት ዓመት የተደበቀ ስጦታ መልሳችሁ መሰጣጣት ለምን ፈልጋችሁ? ከዛ ሲቀጥል ደግሞ ፈራው። ለምን ትፈሪያለሽ? በዙሪያ ብዙ ሰዎች ስላሉ የሆነ ነገር ሰምተህ እንዳትለየኝ ብዬ። እነዚህ ቃላቶች ስለምን አስፈለጉ? የሰው ልጅ እኮ አሁን ላይ መማታት ምናምን እኮ አያስፈልግም። አንድ ሰው ካልፈለጋችሁት እኮ አልፈልግህም ተብሎ እኮ አልፈልግም የሚባል አማርኛ አይደለም። በቃ አንዳንድ ቃላቶች አሉ ግልጽ ያልሆኑ ግን ደግሞ በደንብ ቆም ብለን ስናስባቸው ትርጉም የሚሰጡ ቃላቶች አሉ እና ያን ነገር ማድረግ ለምን አስፈለገ? አንዳንድ ደግሞ ፍቅር ትክክል ነሽ ስትባይ ይሄን ያህል ነገሮችን ደግሞ እኛ እንደማናስብ አታርገው። እነዚህ ነገሮች ምንድነው ማስመሰል የፈለጋችሁት? አሁን እኮ እኔ ፍቅር ከፉአድ ጋር ስለተጣላሽ ወይም ደግሞ አንቺ ከፍቅረኛሽ ጋር ስለተጣላሽ ያ ምንም ላይመስልሽ ይችላል። ምክንያቱም ይሄን ነገር አንቺ ነሽ ያደረግሽው። ግን እኔ የሚያሳዝነኝ ፉአድ ነው። ምንም በማያውቀው ምንም በማይጠቅመው ነገር ምንም እኔ እንጃ እኔ ማለት ብዙ መስዋዕትነት የከፈለበትን ፍቅር እንደዚህ በቀላል መንገዱ ማጣቱ በጣም ያሳዝናል። እኔ እንጃ ምን ማለት እንዳለብኝ አላውቅም። ከዛ በመቀጠል ደግሞ አብርሽ ራስ ወዳድ ነው። ፍቅር ደግሞ እኔ አንቺ ለምን ወደ ኋላ ተመልሰሽ የአብርሽን ህይወት እንዲቀጥል ማድረግ እንደፈለግሽ አልገባኝም። ጀስት ከአብርሽ ጋር ቪዲዮ እየሰራችሁ በድንገት በስራ ጉዳይ ተለያይታችሁ ቢሆን ኦኬ፣ ግን ደግሞ በአንቺ ብዙ ነገር ደርሶብሻል አይደለ? እንደ ቤተሰቦች ይሄን እናውቃለን በደንብ ማለት ነው። ብዙ ነገር ሆናለች አይደል? ከሚዲያ ርቃለች እኮ በትንሽ እንኳን ለ3 ወር ያክል ርቃለች። ጥፋተኛ ግማናት ፍቅር ነች። መጣች ምናምን ነገር ኮሜንት ላይ እንዳለ ሰዳደዋት። በቃ እያለቀሰች ቪዲዮ ሰራች። አያችሁት አይደል? ያ ሁሉ ነገር የደረሰባት በአብርሽ ነውና ይሄን ነገር ፍቅሯን አደጋ ላይ ከታ አብርሽ ማገዝ ለምን እንደፈለገች በጣም ግራ የሚያጋባ ነገር ነው። ከዛ ውጭ ደግሞ ኮሜንት ላይ ይሄ በጣም የሚገርመኝ ነገር ምንድነው
በጣም ብዙ ኮሜንት ነው ያዩ ከይሳቅ ጋር እስክትመጡ ጓጉተናል ምናምን ነገር ሩታዬ እኛ ይሳቅና አንቺን ነው የምንጠብቀው። እናንተ ምን ሃይማኖት ተከታይ ናችሁ? እኔ አንድ አይቻለሁ ሶፊያ ምናምን የሚል ኮሜንት ሙስሊም ነሽ አይደለ? ሰው ሙስሊምና ክርስቲያን እንዲጋባ ትፈልጋለሽ እንዴ? በቃ ምንድነው? አንዳንዴ በቃ ሃይማኖትን ወደፊት ማስቀደም አለባችሁ። በጣም ብዙዎቻችሁ ልትጠሉኝ ትችላላችሁ፣ ግን እኔ ደግሞ እዚህ ጋር እውነታውን ነው የምናገር። እኔ ኦርቶዶክስ ነኝ። ኦርቶዶክስ ከኦርቶዶክስ ጋር ነው መጋባት ያለበት። ጓደኝነት መፍጠር ይችላል፣ ጀስት ኖርማል ጓደኛ። ከዛ ውጪ ግን ይሄ በትዳር ዓለም የሚባል ነገር ወይም በፍቅር ግንኙነት እንደዛ የሚባል ነገር የለም። ከአሁን በፊት ተናግሬያለሁ። እኔ ስለ ሃይማኖት አያገባኝም። ሰምታችሁኛል አይደል? እኔ ስለ ሃይማኖት አያገባኝም። እነሱ የፈለጉት ማድረግ ይችላሉ። እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ። ሙስሊም በራሳቸው ማን ስለ ፍቅርና ስለ ፉአድ እናገር ማለት ነው። ግን ደግሞ እነሱ አንዴ የሆነ ነገር ነው ብለን ነው ገብታችኋል። ፉአድና ፍቅር አንዴ የገቡበት ነገር ስለሆነ ምንም ማለት አንችልም ነው ያባባሌ። ከዛ ውጪ ግን ሊገባ ያለን ሰው ግን ማስቆም አለባችሁ። ትልቅ ስህተት ነው። ሰላም ሳላችሁ ነው የገባው አይደለ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ዛሬ ትንሽ ግራ የሚያጋባ ነገር አለ። ከዛ በዘለለ ደግሞ ዛሬ አዲስ ነገር አለ በአብርሽ በኩል የተፈጠረ፣ እሱም በቀጣይ ቪዲዮ ማቀርብላችሁ ይሆናል። ውድና የተከበራችሁ ቤተሰቦች በቀጣይ ቪዲዮ እስክመለስ በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝዝት ይበልልኝ። አንድ ነገር ግን ልንገራችሁ። ለምንድን ነው ቪዲዮ እያያችሁ እሺ ቪዲዮም ባታዩት ኦኬ ችግር የለውም፣ ግን ቪዲዮን እያያችሁ ለምንድን ነው ሰብስክራይብ ማታረጉ? ሰብስክራይብ አድርጉ። በቃ እቺ ነው ነካ ይመቻችሁ። ወዳችኋለሁ።